ያ ሁሉ ፈጣሪ ከልክሎ እዚህ ያቆሙኛል። ለብሻለሁ ልብስም እንኳን ልብስ አይደለም በልብስ እንኳን የተቆሸሽኩ ልጅ ዛሬ ምርጥ ልብሶች ለብሳለሁ። በቃ ለኔ በቂ ምንም ወላሂ። አንዳንድ ጊዜ ልጆች ተስፋ ያለ መቁረጥ ምንም ነገ ያልፋል ብላችሁ አስቡ። ያኔ ያ ሁሉ ስጎዳን ነገ ያልፍልኝ እንዴ ብዬም ነው ማስበውና አለፈልኝ። ምንም አልጎደለኝም። የሚያናዱኝ እኮ ለምን እንደሆነ ታውቂያለሽ ትጂ ለኢቲዩ አሁን ለፋኪያ አሰቢ እንግዲህ እሷ ከዛ ቁጭ ብላ ቂጧን አሳብጣ ብር አዋተው ላኩ። ይኸው አሁን ቶፊቅን ቀማቻት ከልጇ ጋር አሰቢ እንግዲህ አሁን ከዛ ከልጁ ላይ ላይቭ ላይ እየተሸመጠጠች ላይቭ ላይ እየሳማት ነው እንግዲህ። ቪዲዮ አለ፣ ቪዲዮ ማጥፋት አችልም። ዓለም ነው ያየው ያንን ቪዲዮ። ማርዬ እነዚህ እኮ ብር ምልኩ እንደኛው ብዙ ነገሮች የሆንም ብር አንልኩ። እኔ አረብ ሀገር መጥቼ ለወንድም ለእንደዚህ የተጨባለቁ አንድ ብር አዋጥቼ ጀማላክም ልክ ማለት ላይ መሰላችሁ። ብዙ እቅድ ካላችሁ ብዙ ፈተና የደረሰባችሁ ሰው ብር አትልኩ። ታውቃላችሁ እንደዚህ ብር ምልኩ ደግሞ ተንጠላቆ ያደጉ ምንም ያልመሰላችሁ ምንም ፈተና ያላዩ ልጆች እንደዛ ከሆነ ለምን ግርሽ ለምን እነሱ ይገረዳሉ? እዛ ሄደው እኮ እየተገረዱ ነው አይደል? ያልፍልናል ብለው ለምንድን ነው ለሰው የሚሰጡ እንዴ? እኔ ለዩቲዩበር ይቅርታ አድርጉልኝ አልረዳም። ዛሬ ቤት ስሙን አልገልጽም፣ ስሙን አልናገርልንም በክፉ ነገር የሆነ ግሩፕ አስገቡና እና የሆነ ነገር እናዋጣ አዋጪ አሉ። እዛ የለኝም ስላችሁ ወደ ነው ብሎክ ያደረጉ። እነዛ ሰዎች በጣም ወዳቸው በጣም ማከብራቸው በጣም የምንቀራረብ አይዞሽ የሚሉኝ በቃ ያልፋል የሚሉኝ መካከሩ ልጆች ናቸውና በዛ የተነሳ ሁሉም ብሎክ አደረጉና እኔ እንጃ ግን ያ ተናገርሽም ተብዬ ብዙ ተሳድቤያለሁና ምንም እነሱ አያቸው ኖ እሷ እኮ እኔ ማለት አሁን እኔ በጣም ያበሳጨኝ ምን እንደሆነ ታውቂያለሽ? ኢቲዩ ልሸጥ ነው እርዱኝ። ዝም ለአንድያውን አትለምንም እንዴ? ብትለምን እኮ የመዳም ቅመም ቸር ነው ይሰጣታል። ኢቲዩዋን ቻናሏን ደግሞ አልሸጠችውም። ውሸት ነው። ወንድሜ ችግር ላይ ወርቆ ነው አለች። ችግር ላይ ኖ አይደለም። የሆነ ስራ ልሰራ ለሁለት እዳ ገብቼ ነበር ነው ያለች። እሷ ብር ከሌላት ለምን ስራ ትጀምራለሽ እንዴ? አቅሜን አውቄ ቁጭ ማለት አለብኝ። እዚህ የመዳም ቅመም ብሩን የት ያመጣዋል? ዝም ብሎ የሚያፍሰው ነው እንደሚመስላቸው። እነሱ ቁጭ ብለው የሀገራቸውን ምግብ እየበሉ ከቤተሰብ ጋር እየወጡ እየገቡ ጓደኞቿ ዱርዬ ናቸው። እኔ አንድ ከጓደኞቿ እንዳለ አሁን አዲስ ያመጣችው እነዚህ እውነተኛ ጓደኞች ናቸው፣ እውነተኛ እንደዚህ ናቸው ብላ ባለፈው ስታወራ ነው እንደሷ ውሸታም ስለሆነ ጃቸው ላይ መልሱ ለማለት ምን ያህል ጦርነት እንዳለ። ስለዚህ በቃ እኔ ችግር የለም ከአቅሜ በላይ ሆኗል። ሳርዬ ጋር ከሳራ ጋር እናወራበታለን። ሳራ በደም ታውቀኛለች። እኔ ፎርጂድ አይደለም ምን አይደል የታወቀ ነው ስላት እኔ የትም ቤት ሳራ ቤት ምናምን የትም ቤት የምዞረው ነው ዘዋሪ አይደለሁም። የምሰጠው መልስ ይኸው እኔ ሪካርዶ አልክልሻለሁ። በጣም ያናድድ ነበር። እኔ ለዛ ነው ሁለት ሰዎችና እኔ የጁና አንቆም የትም ቤት አንሄድም። ብሩን እሰጣለሁ 2006 ሳራ ፎቶ ዘቀዝቂ ነው ምን ታመጫለሽ? እስቲ ያንቺን ፎቶ ምዘቀዝቀው ባለጌ አይደለም። እኔ ምን ያረግልኛል ያንቺን ፎቶ ምዘቀዝቀው? ፎቶ ደግሞ ቢዘቀዘቅ ባይዘቀዘቅ እኔ ከሰርኩትን ብር አይመልስልኝም። እቺ ሰላም የምትባል ልጅ እውነት አላት አይደል? እኔ እውነት በጣም ስትለምነኝ በድምጽሽ ተረድቼሻለሁ። እኔ ማለት የተጨነቀ ሰው እንደሆነች አላልኩሽም? ሳራ ዛይዲ ሙት ይኸው ነግሬያታለሁ። ለጁጁ ነፍስ ያዛት እንደዚህ ጭንቅ ስለሆነ እንደው እሷ ትክዳለች እንዲየለመነችኝ አታረገውም ብዬ አስገባው። ይሄ የኔ ስህተት ነው። ለምን ይሄን ሪስክ መውሰድ? ሰላም እውነቷን ነው። የሰላም ብር ላይ ነው። የሰላምን ብር ቆርጣ እንዳትመልስብኝ ነው። አትቁረጭ፣ ይሄንን በዛ አስገቢላት። ይሄው አሁን ደረጃ እየወረድኩ ነው። አሁን ልልክ ነው ስትል መቼም እንደዚህ ብላ እንዴት ይሄን ያህል ድፍረት አታረገውም ብዬ ቪዛው በእኛ እጅ ነው። ገባሽ አይደለ? መቼም ሌላ ታሪክ ውስጥ መግባት ይደባ አታረግም ብዬ አልኩ። ዞሮ ዞሮ የሚፈጠረው ነገር ተፈጠረ። እኔ ግን እኔ ብዙ ተማርኩኝ። ለምን የማለልኝን ሁሉ አለማመን በቃ በጣም ስትጨነቅ እንዲየለመነች ምን አለበት እድሉን ትጠቀም። ስንት ሰዎች ገዝት ላይ ቁጭ ብለው ጁጁን ጠይቂያት ብር ይዘው ቁጭ ብለው በስልክ ላይ ያስተላልፉ። ያ ሁሉ ያጋጥማል። ሳሪዬ ህይወት እንደዚህ ነች። ላይፍ እንደዚህ ነው። እኔ ምንም ችግር የለውም።
ያጋጥማል። ያገኘም ያጣል፣ ያጣም ያገኛል። ኖርማል ነው። እኔ ችግር የለብኝም። እግዚአብሔር ምስክር። ሁሉም ጊዜው ህውዬ አንቺ በጣም መልካም ሰው ነሽ። ባይዘው ለምን ነው ታውቂያለሽ? ትክክል። አንቺ ጥያቄሽ ምንም ስህተት የለውም። የመጀመሪያ ቀን እዚህ ጋር መተሽ ስታወሪ እኔ ሳልሰማ ምንድን ነው ያልኩት? ቦልኪያት አላልኩሽም? ቦልኪያት ብሎክ አድርጊያት። በኋላ ምንድን ነው ያልኩት? ግን ህውዬ ቆይ አንድ ጊዜ እኔ ልጠይቃት፣ እኔ ላውራትና የምትለውን ሰምተን መልሱን እሰጥሻለሁ አልኩሽ። ምክንያቱም አንዳንድ ጊዜ ስህተት ከመፈጸማችን በፊት ነገ ከነገ ወዲያ የሚመጡብንን ነገር ማወቅ አለበት።